አስቡት እስቲ ከሀገራችሁ ቅርብ የምትሉት ሰው አልቀበልም ብሏችሁ ተገዳችሁ ስትወጡ መጠገም ይሆናል ብላችሁ የሄዳችሁበት ሀገር እግራችሁ እስኪደማ ድረስ በድንጋይ ሲቀበሏችሁ ረሱልም ይሄ ነበር ያጋጠማቸው ጣይፍ በሄዱ ወቅት። ለዚህም ምን ምላሽ ሰጡ? ለኛስ ትምህርት የሚሆነን ምን እናገኝበታለን የሚለውን እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ረሱል አለይሂ ሰላቱ ወሰላም አጎታቸው አቡ ጣሊብና ባለቤታቸው ኸዲጃ ረዲየላሁ ዐንሃ ከሞቱ በኋላ ከፍተኛ እንግልትና ስቃይ ደረሰባቸው። የቁረይሽ ሙሽሪኮች ግፋቸው የረሱል ሰለላሁ ዐለይሂ ወሰለም በር ላይ ቆሻሻ እስከመጣል አደረሳቸው። በዚህ አስጨናቂ ወቅት ረሱል ከባድ ውሳኔ ወሰኑ። ውሳኔውም ወደ ጣኢፍ መሄድ ነበር። ምክንያቱ ደግሞ ድንገት ካመኑ ወይም ደግሞ ከለላ እንዲያረጉላቸው በማሰብ ነበር። ረሱል ከአገልጋያቸው ዘይድ ቢን ሐሪስ ጋር በመሆን ነብይ ከሆኑ በ10ኛው ዓመት በሸዋል ወር 80 ኪሎ ሜትር ወደምትርቀው ጣኢፍ በእግራቸው ጉዞ ጀመሩ። አስቡት ድካሙን፣ ረሃቡን፣ ጥማቱን። ከዚህ ከባድ ጉዞ በኋላ ረሱል የጣኢፍ መሪዎችን ስለ ኢስላም አወሯቸው፣ ወደ አላህም ጠሯቸው። እነሱም ጥሪያቸውን አልቀበልም አሉ። ከሀገራችንም ውጣ አሏቸው። በዚህም አላበቁም። የህዝቦቻቸውን ሞኝና ባሪያዎች ህፃናት እንኳን ሳይቀሩ ረሱልን እንዲሰድቧቸውና ድንጋይ እንዲወረውሩባቸው አደረጉ። የረሱልን እግርም መቷቸው፣ ጫማቸውም በደም ተጨማለቀ። ዘይድ ቢን ሐሪስም የቻለውን ያህል ረሱልን ለመጠበቅ ሞክሯል። እሱም ጭንቅላቱን ተመቷል። ረሱልም ከዚህ ድርጊት በኋላ በጣም አዘኑ፣ ደከሙ። በተከበረው ፊታቸው ከድካም ብዛት ወደቁ። ሲነሱም ጅብሪል አጠገባቸው ቆሞ ነበር። እንዲህም አላቸው፣ አንተ ሙሐመድ ሆይ አላህ ህዝቦቹን ሰምቷል። የተራራ መላእክት ትእዛዝህን እየጠበቀ ነው። ከፈለክ እነዚህን ሁለት ተራሮች ላጣብቅባቸው አላቸው። ረሱልም ከነሱ ዘር አላህን በብቸኝነት የሚያመልክ ሰው እንዲወጣ ተስፋ አደርጋለሁ ይቅር አሉ። በዚሁ ዓመት በዙልቃኢዳ ወር ረሱል ወደ መካ ተመለሱ። ሰዎች ሐጅ ለማድረግ የሚመጡበት ጊዜ ነበር። ረሱልም ይህን እድል አላስመለጡም። በጎሳ ጎሳና ብቻ እያረጉ ወደ ኢስላም ጠሯቸው። ወደ ሐጅ ከመጡት ሰዎች ህዝቦች መካከል የመዲና ሰዎች ይገኙበታል። የመዲና ሰዎች መዲና ከሚገኙ ይሁዶች በዚህ ዘመን አንድ ነብይ ይመጣል፣ እንከተለዋለን፣ እናንተንም እናጠፋችኋለን ሲሏቸው ይሰሙ ነበር። ረሱልም እነዚህን 6 ወንዶች ሲያገኟቸው እናንተ ማን ናችሁ በማለት ጠየቋቸው። እነሱም እኛ የኸዝረጅ ጎሳዎች ነን በማለት መለሱ። ረሱልም የይሁዶች አጋር ብለው ጠየቋቸው። እነሱም አዎ በማለት መልሰው ረሱልም አትቀመጡም እንዴ ላውራችሁ አሏቸው። እሺ ብለው ተቀመጡ። ረሱልም የእስልምናን እውነት አብራሩላቸው፣ ወደ አላህም ጠሯቸው፣ ቁርአንንም አነበቡላቸው። አንዳቸው ለአንዳቸው ይሁዶች ሚዘቱብን ነብይ ይሄ ነው፣ እነሱ እንዳይቀድሙን በማለት ቶሎ ተቀበሏቸው። ወዲያውም ሰለሙ። እነዚህ ሰዎች ወደ ሀገራቸው የእስልምና መልእክትን ይዘው ተመለሱ። በመዲና አንድም የረሱል ስም የማይወሳበት ቤት አልነበረም። ረሱል ነብይ ከሆኑ በ11ኛው ዓመት በሸዋል ወር የቅርብ ጓደኛቸው ልጅ የሆነችውን አይሻን አገቧት። የዛን ጊዜ 6 ዓመቷ ነበር። 9 ዓመት ሲሞላት በመዲና ከረሱል ጋር አብራ መኖር ጀመረች። ለዛሬ በዚሁ አበቃን። በሚቀጥለው ክፍል እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በየሳምንቱ እንደነዚህ አይነት አስተማሪ ታሪኮች እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቱን ይጫኑት።